የካቲት 4 2016 ዓ.ም የኢትዮጵያን ሰላም አስጠብቃለሁ ለልጆችም ምንዳን አወርሳለሁ በሚል መሪ ቃል በተወለደሬ ወረዳ የ01 ሱሉላ ከተማ ሴቶች ከሌላ ቀበሌዎች ከመጡ እናቶች ጋር በሰላምና ልማት ዙሪያ ውይይት አድርገው ሰላምና ልማት የተሳሰሩ በመሆናቸው ሁሉም ሴቶች በቤታቸው ከልጆቻቸው ሆነ ከትዳር አጋሮቻቸው ጋር በማንኛውም አጋጣሚ ለዘላቂ ሰላም ዘብ በመቆም ለልማት ግንባር ቀደም በመሆን የጓሮ አትክልቶችን በመትከል በቅርብ ጊዜ በአገራችን የተጀመረውን የሌማት ትሩፋት ኦን በማድረግ በአንድ ማዕድ የአትክልትና የእንስሳት ተዋጽኦ በማዘጋጀት የተመጣጠነ ምግብ ቤተሰቦቻቸውን በመመገብ ከመቀንጨር ነፃ የሆነ ጤናማ አምራች ንቁ ትውልድ ለመፍጠር የሚያስችል ትምህርት የሚያስገኙበት የ01 ሱሉላ ከተማ ሴቶች የጓሮ አትክልትን ጎብኝተዋል። ፍየሎችን በማርባት የተፈጥሮ ማዳበሪያ በመጠቀም እንደ ቀይ ስር፣ ጥቅል ጎመን፣ ቆስጣ፣ ካሮት የመሳሰሉትን የጓሮ አትክልቶች በመትከል የሌማት ትሩፋት ኦን በማድረግ ለሌሎች እናቶች ሞዴል የምትሆነው የ01 ሱሉላ ከተማ ነዋሪ ወይዘሮ ፋጡማ የጓሮ አትክልት መትከል ከራስ ምግብ ባሻገር ገቢ ማስገኛ መሆኑን እንደሚከተለው ትገልጻለች። ስሜን የብርቱካን አህመድ እባላለሁ። የ01 ሱሉላ ነዋሪ ነኝ። እዛ በራሴ ዙሩ በአካባቢ በሚገኙ በውሃ ብቻ ማለት ነው በውሃና በእንስሳት አስተዋጽኦ በማዳበሪያ በመጠቀም ፍቅ ጎመንን አረባለሁ። ጎመን ጥቅል ጎመን ምን የተከልኩት ጥቅል ጎመን፣ ካሮት፣ አይዘርቄ፣ ቡና፣ ቀይ ስር እና ቆስጣ፣ ድንች። ግብአት ታገኛለሽ? ግብአት ጠይቅሽ ነበረ? የማዳበሪያ ምናምን ግብአት ብጠይቅም እስካሁን የተደረገልኝ ነገር የለም። በራሴ ነው ፍየል አረባለሁ። እነሱን እንደ ማዳበሪያ በመጠቀም ማዳበሪያን ተክቼ የእንስሳት አስተዋጽኦን በመጠቀም ነው እስካሁን የምለው። በራስሽ ማዳበሪያ የምትጠቀሚው የራስሽ የተፈጥሮ ማዳበሪያ ነው የምትጠቀሚው? ከፍየሎች የተፈጥሮ ከፍየሎች ነው የምጠቀመው። ሌሎች ሴቶች ሰፊ መሬት ይዘው ለማይሰሩ ሴቶች አሁን ለምሳሌ በርካታ መሬት እያላቸው ጓሯቸውን የሚያሳድሩ ምናምን አሉ። ዙሮ እነሱ ምን ትያለሽ? የሆነ ነገር ለመስራት ምንም ነገር እንደማያግድ ነው የምናገረው። ማንም ሰው ምንም ነገር መስራት እንደሚችል ቦታ ባለው ነገር አብቃቅቶ ሀታ ኪራይ ቤት ቢሆን እቃ ላይ አልመጆ መሸጥ መለወጥ ባይችል ለራሱ መጠቀም እንደሚችል ነው ማስተላለፍ የምፈልገው። ምግቤን ከጓሮዬ በሚል መሪ ቃል የሌማት ትሩፋት ስራዎችን በመተግበር የሱሉላ ቀበሌ ሴቶች የተሻሉ ስለሆነ ከአጎራባሽ ቀበሌ የመጡ እናቶች ጓሮዬ ትንሽ ነው ብለው ሳይዘናጉ ባለቻቸው ቦታና የተለያዩ ቁሳቁሶች በመጠቀም የጓሮ አትክልት በመትከል የሌማት ትሩፋት ኦን ለማድረግ በመስክ ጉብኝት የተሳተፉ ሴቶች ከሱሉላ ሴቶች ልምድ በመውሰድ ወደ ልማት በመግባት ለሌሎች እናቶች ምሳሌ በመሆን የምግብ ፍጆታ ከጓሯቸው በመጠቀም እንዳለባቸው የተወለደሬ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት የሴቶች ሊግ ኃላፊ ወይዘሮ አስረበብ ይመር እንደሚከተለው አስረድተዋል። እሺ፣ አሁን እዚህ ላይ በጣም ሰፊ ቦታ ኖሯቸው ያው ዛሬ እንዳያችሁት የ3 ቀበሌ ሴቶች ነው እዚህ ላይ ያወያየ ነው። ሰፊ ቦታ ኖሯቸው ወይም ደግሞ የግንዛቤ ጥረት ኖሮባቸው ወደ ተግባር ያልገቡ ሴቶችን ዛሬ በመስክ ምልከታቸው ያዩት ሁኔታ አለ። ስለዚህ እነዚህ ሴቶች ከነዚህ ሴቶች ተምረው እንዲሄዱ እኛም የበለጠ ሙያዊ እገዛ አድርገን ሴቶች ተደራጅተው መስራት እንደሚችሉ በቃ ማድረግ እንደሚችሉ ያሳየንበት ሁኔታ ነው ያለው። አንዳንድ እንደዚህ ክፍተት ያለባቸውን ቀበሌዎች እየለየን ድጋፍ እንደምናደርግ ያው ያየንበት ሁኔታ ነው ያለው። ሁሉም ሰው ግንዛቤ እኩል ነው ብለን ማለት ስለማንችል ማለት ነው። ስለዚህ የበለጠ ክትትል እያደረግን ሁሉም ሴቶች የጓሮ አትክልትን የሌማት ትሩፋትን ተግባራዊ እንዲያደርጉ በአትክልትን ብቻ ሳይሆን በዶሮ እርባታ፣ በእንስሳት፣ በንብ ማነብ የተለያዩ ተግባራትን ባላቸው ቦታ ሁሉንም ተጠቅመው መግዛት የሚችሉትን ነገር እንዲቀንሱ ቢያንስ ከራሳቸው አልፎ ለገበያ ማውጣት እንዲችሉ በስፋት የምንሰራበት ተግባር ነው ያለው።